ሰላም ውድና የተከበራችሁ የሼክ ማሜላ ዩቲዩብ ቻናል ተከታታዮች እንዲሁም የቲክቶክ ቤተሰቦች ዛሬ ደግሞ ልናወራ የመጣሁት እንድናወራና እንድንመካከርበት የፈለኩት ምንድነው ባለፈው ስለ ኮሚ ሼክ አውርተናል። ስለ ሼክም እንደዚህ አውርተናል። ያለበት ኃላፊነት ተጠሪነቱ ምን ማለት ነው፣ ትርጉሙ ከየት መጣ፣ እንዴት መጣ፣ ወዴት የሚለውን አውርተናልና አሁን ደግሞ ቀጣይ ላስታውስ የፈለኩት ምንድነው ደሚ ሼክ የሚለውን ፖዚሽን ይሆናል። ምክንያቱም የሼክ ክፍሎችን ነው እያወራው ያለሁት። ደሚ ሼክ እንዲሁም ሼክ ፓርት በመባል የሚታወቀው በባለሙያ ኩሽና ውስጥ ለተወሰነ ጣቢያ ኃላፊነት የሚሰጠው ፖዚሽን ነው ማለት ነው ደሚ ሼክ ማለት። ምክንያቱም ኮሚ ገና ፕራክቲስ ላይ ነው፣ ተምሮ በአካል ወይም አክሽን ወስዶ ትሬኒንግ የሚያደርግበት መክተፍ፣ መላጥ ወይም ሌላ ነገር ሊሆን ይችላል። ከፓስታ አቀቃቀል ጀምሮ ማንኛውም ነገር ወይም በጽዳት ዙሪያ ስለ ሼፍነት በትክክል ትምህርቱ ላይ ቲዎሪ ላይ የነበረው ወደ ፕራክቲስ አዙሮ የሚረዳበት ታይም እንደሆነ ነግሬያቸዋለሁ። ሼክ ፓርቲ ወይም ደግሞ ደሚ ሼክ እሱም ተማሪ ነው። የሚማረው ምንድነው ኃላፊነት እንደመውሰድ እንዳለበት ገና ፕራክቲስን በጣም ገና የሚጀምርበትና ቻሌንጅ የሚያደርግበት ታይም ነው። ምክንያቱም ኮሚ በመስራት ሲሆን ይሄኛው ደግሞ በሪስፖንሲቢሊቲ ኃላፊነት ይሰራል። ረዳት ሼክ ነው እኮ ደሚ ሼክ ወይም ሼክ ፓርት እንደሚታወቀው ስራው ይሰራል፣ ረዳት ሼክ ነው። ግን ሪስፖንሲቢሊቲን ይዞ ነው እየሰራ የሚሄደው። ምክንያቱም ተጨማሪ ኃላፊነት እየተሰጠው ሰለሪውም ስለሚለያይ ማለት ነው። ለምሳሌ እንደ ሶስት ሼክ ላሉ ከፍተኛ ደረጃ ላላቸው ሼክ ሪፖርት ያደርጋል። ምክንያቱም እሱ ደሚ ሼክ ነው። ትንሽ ሪስፖንሲቢሊቲ ስለተሰጠው ተጠሪነት ስላለው ለማን ነው? ለሱ ሼክ ነው እንጂ ለሄድ ሼፍ ወይም ደግሞ ለኤችአር ወይም ማናጀር ምናምን አይደለም። ስለዚህ ሪስፖንሲቢሊቲ ይዞ ኃላፊነትን ተቀብሎ ተጠሪነት አለው ለሱ ሼክ። ከሱ የከበደው እሱ ማስተካከል ሞክሮ ካቃተው ቀጥታ ወዴት ነው? ወደ ሱ ሼክ ነው የሚሄደው። ስለዚህ ፖዚሽኑን ጠብቆ ማለት ነው። አለበለዚያ ስቴፕ ባይ ስቴፕ ተጠሪነቱን ካልጠበቀ ያው ሲስተሙ ስለሚበላሽ ማለት ነው። ስለዚህ እንደዛ ነው። የምግብ ዝግጅት እና የምርት በመረዳት የዝርዝሩ የተወሰነ ክፍል ይቆጣጠራል። ምክንያቱም ለሱ ለምሳሌ ስቴሽን አለ፣ ሶስት ኩክ የሚደረግበት ስቴሽን አለ፣ ኢንፍሮንት ማለት ላይ ማለት ነው። ጁስ ስቴሽን ላይ አለ፣ ትራዲሽናል ላይ አለ፣ ኤቭሪቲንግ እና ቢያንስ የተወሰነ ክፍል ይሰጠዋል። ትሬኒንግ እያደረገ እየተማረበት ኃላፊነትን ትምህርት እየወሰደበት ጠንካራ ሆኖ የሚያልፍበት ታይም ፖዚሽን ነው ማለት ነው። ደሚ ሼክ ለጣቢያው የማብሰያ ትራንስፖርት ሊያከናውን ይችላል። እሺ የኮሚ ሼክ ፓርቲ በጣም ጠለቅ ብለን እንድንረዳው ስለፈለኩ ነው ድጋሚ ያመጣሁት። እንዲሁም የጣቢያው ሼክ ወይም የመስመር ምግብ ሰሪ በመባል የሚታወቀው የመስመር ምግብ ሰሪ ማለት በማንኛውም ምግብ ላይ ይገባል፣ ሾው እያሳየ እሱ ራሱም እየሰራ ቲሙን ይዞ በጣም ጠንካራ ሆኖ ቻሌንጅ ያለበት ፖዚሽን ስለሆነ ነው። በነገራችን ላይ ከሄድ ሼክ እና ከሱ ሼክ በላይ በጣም ቻሌንጅ ያለው ሼክ ፓርት ላይ ነው። በጣም ከባድ ነው እና ያን ፖዚሽን ነው ጠንካራ ሆኖ በሞራል በቃ በእውቀቱም በቃ በሞራል ያን ፖዚሽን ካለፈው ለሱ ሲምፕል ነው የሚሆንለት፣ በጣም ቀላል ነው የሚሆነው ብዬ አስባለሁ። ምክንያቱም ፕራክቲስ ስላለው ረዳት ሼፍ ሆኖ እየሰራ ነው የሚያሰራው። ሱ ሼክ ሆኖ ወደ ላይ ከፍ ሲል ደግሞ ሪስፖንሲቢሊቲ ብቻ ይበልጣል። ከዛ እየቀነሰ አክሽኑ በአክሽን የሚሰራው ፕራክቲስ መራው እየቀነሰ ስለሚመጣ እየቀለለ ይላል። ቀላል ነው እያልኩኝ አይደለም፣ የስራ ቀላል የለውም። ግን ሼክ ፓርት ላይ ይሄ በጣም ከበድ ስለሚል ነው። ምክንያቱም ከሱ ሼክ እና ከሄድ ሼክ በላይ አክል ሊያሳይ ይችላል። በጣም ሰራተኛ ሊቆጣጠር ይችላል። በጣም ክፉ እስከሚባል ደረጃ ሊሆን ይችላል። ምክንያቱም ያለበት ሪስፖንሲቢሊቲ በቃ ከባድ ስለሆነ ነው። ምክንያቱም ያንን ፖዚሽን በትክክል ሲወጣው ነው፣ ያንን ደረጃ በትክክል ሲወጣው ነው ወደ እድገት ሊመጣ የሚችለው ማለት ነው። ስለዚህ ኮሚ በፕራክቲስ በማንኛውም በጽዳት መልኩ የሚሆን በምንም ለርን ሲያደርግ ሲማር፣ ሼክ ፓርት ደግሞ በኃላፊነት የሚማርበት በጣም ቻሌንጅ የሚያደርግበት ፖዚሽን ነው ማለት ነው። የምግብ አዘገጃጀትን ለጣቢያው የምግብ አዘገጃጀትን ይቆጣጠራል። በዚህ አካባቢ ያሉ ሰራተኞች ያስተዳድራል እና የጥራትና የንጽህና አጠባበቅ ደረጃዎችን ማሟላታቸውን ያረጋግጣል። የት ላይ ነው የጎደለው፣ የት ላይ እንዴት ነው ያልጸዳበት ምክንያት፣ ያላጸዱበት ምክንያት፣ ጎበዝ ሰራተኛ የት ነው፣ ለሚቀጥለው ፖዚሽን ብቁ ይሆናል አይሆንም እያለ እያስተማረ
እውቀት እየሰራ አብሮ የሚሄድ ቲም ነው ብዬ አስባለሁ። እና የጥራት እና የንጽህና አጠባበቅ ደረጃዎች ማሟላት ያረጋግጣል። በፈረንሳይኛ የክፍሉ ስራ በሚል ተርጉሞታል። ማለት የሆነ ይህን ቃል እንደ ዋና ሼፍ ወይም እንደ ሱፍ ሼፍ ሌሎች የአስተዳደር ቦታዎች የበለጠ ተግባራዊ ሚና ሊኖረው ይችላል። ምክንያቱም እንደዚህ ማለት ምክንያቱ ምንድነው? አንድ ሼፍ ፓርቲ ኃላፊነት የሚጀምርበት ታይም ነው ብያለሁ። በነገራችን ላይ ገና ሼፍ ነው ሲገባ ኃላፊነት አለበት። ከራሱ ጀምሮ ምንድነው ኃላፊነቱ? የማወቅ የመረዳት እና ዋናው ኢንተረስቱ ካለ በቃ ኃላፊነት ተሰምቶት ነው የሚሰራው። ምክንያቱም ሌፍት ኦቨር የሆነ ነገሮችን ዝም ብሎ ማስወገድ ምናምን ሳይሆን የሆነ ፈጠራ መፍጠር፣ ለምሳሌ ቬጆች ሲተርፉ ምናምን ወደ ቬጅቴብል ስቶኮች መቀያየር፣ ቺክን ስቶክ፣ ቢፍ ስቶክ ምናምን ይሰራል እና የሚወርቁ ነገሮችን ልክ እንደራሱ አስቦ ሬስፖንሲብል ወስዶ ከዛ ከትምህርት ቤቱ ጀምሮ እንደዛ እያለ ይመጣል። ኃላፊነት ማንም የለበት እያልኩ አይደለም፣ ግን በስራው በፊልዱ ስንገባ ኃላፊነት ሁሉ ላይ ያለ ሆኖ ግን ይሄኛው የመማር ነው። የሚማረው ምንድነው? መክተፍ፣ መላጥ፣ መቁረጥ ምናምን በጽዳት ዙሪያ ምናምን ኮሚ ላይ ደምሼ ፓርቲ ላይ ስንመጣ ሲዲፒ ላይ ስንመጣ ኃላፊነትን ነው የሚማረው፣ ቻሌንጅን ነው የሚማረው። ረዳትም እየሰራ ነው የሚያሰራው። ስለዚህ ከበድ ይልበታልና ያንን ቦታ ላይ በቻሌንጅ ተቋቁሞ ባሪፉ አለፈ ማለት ሱሼፍ ለነገ ጧቱ ያን ስቴፕ ካለፈ በኋላ ለሱሼፉም ቀላል ነው የሚሆንለት፣ ሄድ ሼፉም ቀላል ነው የሚሆንለት፣ ኤክስ ሼፉም። ስለዚህ ሲዲፒ ላይ ላላችሁ ክብር አለ፣ ሁላችሁም ላይ ክብር አለ፣ ግን ጠንካራ መሆን አለብን ብዬ አስባለሁ። ቀጣይ ደግሞ ስለ ሱሼፍ እናወራለን ስቴፕ ባይ ስቴፕ። ከዛም ባለፈ ደግሞ ችግር ካለብኝ ማለት ሳስረዳም ሆነ እኔ ማወቅ ያለብኝ ነገር፣ ምክንያቱም እኔም ተማሪ ነኝ እና ማወቅ ስለምፈልግ ያን ነገር እፈልጋለሁ፣ ኮሜንት ላይ እንድታሳውቁኝ እፈልጋለሁ። ከዛ በዘለለ ደግሞ አዲስ ሆቴል ተደራጅቶ ሰራተኛ ሲፈልጉ አገናኛቸዋለሁ። ተምሮ ደግሞ በኪችን ኦፕሬሽን ሾርት ተርምም ሆነ በሌቭል ደረጃ ተምሮ ወይም ሰው ያለው ኤክስፒሪያንስ ኑሮትም ስራ ተቁጭ ያለ ካለ በውስጥ ላይ ያናገረኝ ይችላል። ምክንያቱም አመላክተዋለሁ ብዬ አስባለሁ። በተረፈ ከኔ ቢከብደኝ እንኳን ከኔ ትላላቅ ሼፎች ጋር የመገናኘት እድል ስላለኝ መልሱን ከየትም አምጥቼ አገናኛቸዋለሁ። በተረፈ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ እንድትደግፉና እንድታበራቱኝ እፈልጋለሁ። መልካም ቀን። ሃቭ ናይስ ዴይ። ሰላም ውድና የተከበራችሁ የሼፍ ማሜላ ዩቲዩብ ቻናል ተከታታዮች እንዲሁም የቲክቶክ ቤተሰቦቼ፣ ዛሬ ደግሞ ልናወራ የመጣሁት እንድናወራና እንድንመካከርበት የፈለኩ ምንድነው፣ ባለፈው ስለ ኮሚ ሼፍ አውርተናል። ስለ ሼፍም እንደዚህ አውርተናል። ያለበት ኃላፊነት፣ ተጠሪነቱ ምን ማለት ነው፣ ትርጉሙ ከየት መጣ፣ እንዴት መጣ፣ ወዴት የሚለውን አውርተናልና አሁን ደግሞ ቀጣይ ላስታውስ የፈለኩ ምንድነው ደሚ ሼፍ የሚለውን ፖዚሽን ይሆናል። ምክንያቱም የሼፍ ክፍሎችን ነው እያወራው ያለሁት። ደሚ ሼፍ እንዲሁም ሼፍ ፓርት በመባል የሚታወቀው በባለሙያ ኩሽና ውስጥ ለተወሰነ ጣቢያ ኃላፊነት የሚሰጠው ፖዚሽን ነው ማለት ነው ደሚ ሼፍ ማለት። ምክንያቱም ኮሚ ገና ፕራክቲስ ላይ ነው፣ ተምሮ በአካል ወይም አክሽን ወስዶ ትሬኒንግ የሚያደርግበት መክተፍ፣ መላጥ ወይም ሌላ ነገር ሊሆን ይችላል። ከፓስታ አቀቃቀል ጀምሮ ማንኛውም ነገር ወይም በጽዳት ዙሪያ ስለ ሼፍነት በትክክል ትምህርቱ ላይ ቲዎሪ ላይ የነበረው ወደ ፕራክቲስ አዙሮ የሚረዳበት ታይም እንደሆነ ነግሬያቸዋለሁ። ሼፍ ፓርቲ ወይም ደግሞ ደሚ ሼፍ እሱም ተማሪ ነው። የሚማረው ምንድነው ኃላፊነት እንደመውሰድ እንዳለበት ገና ፕራክቲስን በጣም ገና የሚጀምርበትና ቻሌንጅ የሚያደርግበት ታይም ነው። ምክንያቱም ኮሚ በመስራት ሲሆን ይሄኛው ደግሞ በሪስፖንሲቢሊቲ ኃላፊነት ይሰራል። ረዳት ሼፍ ነው እኮ ደሚ ሼፍ ወይም ሼፍ ፓርቲ በሚታወቀው ስራው ይሰራል፣ ረዳት ሼፍ ነው። ግን ሪስፖንሲቢሊቲን ይዞ ነው እየሰራ የሚሄደው። ምክንያቱም ተጨማሪ ኃላፊነት እየተሰጠው ሰሌሪውም ስለሚለያይ ማለት ነው። ለምሳሌ እንደ ሶስ ሼፍ ላሉ ከፍተኛ ደረጃ ላላቸው ሼፍ ሪፖርት ያደርጋል። ምክንያቱም እሱ ደሚ ሼፍ ነው። ትንሽ ሪስፖንሲቢሊቲ ስለተሰጠው ተጠሪነት ስላለው ለማን ነው? ለሱ ሼፍ ነው እንጂ ለሄድ ሼፍ ወይም ደግሞ ለኤችአር ወይም ማናጀር ምናምን አይደለም። ስለዚህ ሪስፖንሲቢሊቲ ይዞ
ኃላፊነትን ተቀብሎ ተጠርነት አለው ለሱ ሼፍ ከሱ የከበደው እሱ ማስተካከል ሞክሮ ካቃተው ቀጥታ ወዴት ነው? ወደ ሱ ሼፍ ነው የሚሄደው። ስለዚህ ፖዚሽኑን ጠብቆ ማለት ነው። አለበዛ ስቴፕ ባይ ስቴፕ ተጠርነቱን ካልጠበቀ ያው ሲስተሙ ስለሚበላሽ ማለት ነው። ስለዚህ እንደዛ ነው። የምግብ ዝግጅት እና የምርት በመረዳት የዝርዝሩ የተወሰነ ክፍል ይቆጣጠራል። ምክንያቱም ለሱ ለምሳሌ ስቴሽን አለ፣ 3 ኩክ የሚደረግበት ስቴሽን አለ፣ ኢንፍሮንት ማለት ነው። ጁስ ስቴሽን ላይ አለ፣ ትራዲሽናል ላይ አለ ኤቭሪቲንግ እና ቢያንስ የተወሰነ ክፍል ይሰጠዋል። ትሬኒንግ እያደረገ እየተማረበት ኃላፊነትን ትምህርት እየወሰደበት ጠንካራ ሆኖ የሚያልፍበት ታይም ፖዚሽን ነው ማለት ነው። ደሚ ሼፍ ለጣቢያው የማብሰያ ትራንስፖርት ሊያከናውን ይችላል። እሺ የኮሚ ሼፍ ፓርቲ በጣም ጠለቅ ብለን እንድንረዳው ስለፈለኩ ነው ድጋሚ ያመጣሁት። እንዲሁም የጣቢያው ሼፍ ወይም የመስመር ምግብ ሰሪ በመባል የሚታወቀው የመስመር ምግብ ሰሪ ማለት በማንኛውም ምግብ ላይ ይገባል። ሾው እያሳየ እሱ ራሱም እየሰራ ቲሙን ይዞ በጣም ጠንካራ ሆኖ ቻሌንጅ ያለበት ፖዚሽን ስለሆነ ነው። በነገራችን ላይ ከሄድ ሼፍ እና ከሱ ሼፍ በላይ በጣም ቻሌንጅ ያለው ሼፍ ፓርቲ ላይ ነው። በጣም ከባድ ነው እና ያን ፖዚሽን ነው ጠንካራ ሆኖ በሞራል በቃ በእውቀቱም በቃ በሞራል ያን ፖዚሽን ካለፈው ለሱ ሲምፕል ነው የሚሆንለት፣ በጣም ቀላል ነው የሚሆነው ብዬ አስባለሁ። ምክንያቱም ፕራክቲስ ስላለው ረዳት ሼፍ ሆኖ እየሰራ ነው የሚያሰራው። ሱ ሼፍ ሆኖ ወደ ላይ ከፍ ሲል ደግሞ ሬስፖንሲቢሊቲ ብቻ ይበልጣል። ከዛ እየቀነሰ አክሽኑ በአክሽን የሚሰራው ፕራክቲስ መራው እየቀነሰ ስለሚመጣ እየቀለለ ይላል። ቀላል ነው እያልኩኝ አይደለም፣ የስራ ቀላል የለውም። ግን ሼፍ ዲፓርት ላይ ይሄ በጣም ከበድ ስለሚል ነው። ምክንያቱም ከሱ ሼፍ እና ከሄድ ሼፍ በላይ አክት ሊያሳይ ይችላል። በጣም ሰራተኛ ሊቆጣጠር ይችላል። በጣም ክፉ እስከሚባል ደረጃ ሊሆን ይችላል። ምክንያቱም ያለበት ሪስፖንሲቢሊቲ በቃ ከባድ ስለሆነ ነው። ምክንያቱም ያንን ፖዚሽን በትክክል ሲወጣው ነው፣ ያንን ደረጃ በትክክል ሲወጣው ነው ወደ እድገት ሊመጣ የሚችለው ማለት ነው። ስለዚህ ኮሚ በፕራክቲስ በማንኛውም በጽዳት መልኩ የሚሆን በምንም ለርን ሲያደርግ ሲማር፣ ሼፍ ፓርቲ ደግሞ በኃላፊነት የሚማርበት በጣም ቻሌንጅ የሚያደርግበት ፖዚሽን ነው ማለት ነው። የምግብ አዘገጃጀትን ለጣቢያው የምግብ አዘገጃጀትን ይቆጣጠራል። በዚህ አካባቢ ያሉ ሰራተኞች ያስተዳድራል እና የጥራትና የንጽህና አጠባበቅ ደረጃዎችን ማሟላታቸውን ያረጋግጣል። የት ላይ ነው የጎደለው፣ የት ላይ እንዴት ነው ያልጸዳበት ምክንያት፣ ያላጸዱበት ምክንያት፣ ጎበዝ ሰራተኛ የት ነው፣ ለሚቀጥለው ፖዚሽን ብቁ ይሆናል አይሆንም እያለ እያስተማረ እውቀት እየሰጠ እየሰራ አብሮ የሚሄድ ቲም ነው ብዬ አስባለሁ። እና የጥራትና የንጽህና አጠባበቅ ደረጃዎች ማሟላት ያረጋግጣል። በፈረንሳይኛ የክፍሉ ስራ በሚል ተርጉሞታል። ማለት የሆነ ይህን ቃል እንደ ዋና ሼፍ ወይም እንደ ሱ ሼፍ ሌሎች የአስተዳደር ቦታዎች የበለጠ ተግባራዊ ሚና ሊኖረው ይችላል። ምክንያቱም እንደዚህ ማለት ምክንያቱ ምንድነው? አንድ ሼፍ ፓርቲ ኃላፊነት የሚጀምርበት ታይም ነው ብያለሁ። በነገራችን ላይ ገና ሼፍ ሆኖ ሲገባ ኃላፊነት አለበት ከራሱ ጀምሮ። ምንድነው ኃላፊነቱ? የማወቅ የመረዳት እና ዋናው ኢንተረስቱ ካለ በቃ ኃላፊነት ተሰምቶት ነው የሚሰራው። ምክንያቱም ሌፍት ኦቨር የሆነ ነገሮችን ዝም ብሎ ማስወገድ ምናምን ሳይሆን የሆነ ፈጠራ መፍጠር፣ ለምሳሌ ቬጆች ሲተርፉ ምናምን ወደ ቬጅቴብል ስቶኮች መቀያየር፣ ቺክን ስቶክ፣ ቢፍ ስቶክ ምናምን ይሰራል እና የሚወርቁ ነገሮችን ልክ እንደራሱ አስቦ ሬስፖንሲቢሊቲ ወስዶ ከዛ ከትምህርት ቤቱ ጀምሮ እንደዛ እያለ ይመጣል። ኃላፊነት ማንም የለበት እያልኩ አይደለም፣ ግን በስራው በፊልዱ ስንገባ ኃላፊነት ሁሉ ላይ ያለ ሆኖ ግን ይሄኛው የመማር ነው። የሚማረው ምንድነው? መክተፍ፣ መላጥ፣ መቁረጥ ምናምን በጽዳት ዙሪያ ምናምን ኮሚ ላይ ሼፍ ፓርቲ ላይ ስንመጣ ሲዲፒ ላይ ስንመጣ ኃላፊነትን ነው የሚማረው፣ ቻሌንጅን ነው የሚማረው፣ ረዳትም እየሰራ ነው የሚያሰራው። ስለዚህ ከበድ ይልበታልና ያንን ቦታ ላይ በቻሌንጅ ተቋቁሞ ባሪፉ አለፈ ማለት ሱ ሼፍ ለነገ ጧቱ ያን ስቴፕ ካለፈ በኋላ ለሱ ሼፍም ቀላል ነው የሚሆንለት፣ ሄድ ሼፍም ቀላል ነው የሚሆንለት፣ ኤክስ ሼፍም። ስለዚህ ሲዲፒ ላይ ላላችሁ ክብር አለ፣ ሁላችሁም ላይ ክብር አለ፣ ግን ጠንካራ መሆን አለበት ብዬ አስባለሁ። ቀጣይ ደግሞ ስለ ሱ ሼፍ እናወራለን ስቴፕ ባይ ስቴፕ። ከዛም ባለፈ ደግሞ ችግር ካለብኝ ማለት ሳስረዳም ሆነ
እኔ ማወቅ ያለብኝ ነገር ምክንያቱም እኔም ተማሪ ነኝ እና ማወቅ ስለምፈልግ ያን ነገር እፈልጋለሁ። ኮሜንት ላይ እንድታሳውቁኝ እፈልጋለሁ። ከዛ በዘለለ ደግሞ አዲስ ሆቴል ተደራጅቶ ሰራተኛ ሲፈልጉ አገናኛቸዋለሁ። ተምሮ ደግሞ በኪችን ኦፕሬሽን ሾርት ተርምም ሆነ በሌቭል ደረጃ ተምሮ ወይም ሰው ያለው ኤክስፒሪያንስ ኑሮትም ስራ ተቁጭ ያለ ካለ በውስጥ ላይ ያናገረኝ ይችላል። ምክንያቱም አመላክተዋለሁ ብዬ አስባለሁ። በተረፈ ከኔ ቢከብደኝ እንኳን ከኔ ትላላቅ ሼፎች ጋር የመገናኘት እድል ስላለኝ መልሱን ከየትም አምጥቼ አገናኛቸዋለሁ። በተረፈ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ፎሎ ያደረጋችሁ እንድትደግፉና እንድታበረታቱኝ እፈልጋለሁ። መልካም ቀን። ሃቭ ናይስ ዴይ